አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ተከትሎ ተወዳጁ ድምፃዊ ሳሚዳን ዊ አር ዘ ቻምፒየንስ የተሰኘ ዜማ አውጥቷል። የደጋፊዎችን ጽናትና የዘመናት ጥበቃ ባወሳበት ዜማ ታዋቂ የመድፉ ደጋፊዎች ተወድሰውበታል። ዛሬ ግንቦት 13 2018 ዓ.ም ይፋ በተደረገው ዜማ ስንት ዘመን አልፈን በትዕግስት ጥበቃ የምንወዳት ክለብ ለዋንጫ ስትበቃ እንቅልፋችን ጠፍቶ በእንባችን ነርሰን በደስታ ስንዋኝ ስንዘምር ተቃቅፈን እንላለን ደግሞ ውዷ ክለባችን አይነት ግጥሞች ተካተውበታል። በተያያዘ ዜና አርሰናል የፕሪሚየር ሊጉን ዋንጫ ማንሳቱን ተከትሎ ይፋዊ የደስታ መግለጫ ሰልፍ ግንቦት 23 እንደሚያከናውኑ ተገልጿል። ይህ ሰልፍ የሚካሄደው አርሰናል በቡዳፔስት ከፓሪስ ሴን ጀርመን ጋር ከሚያከናውነው የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ማግስት ነው። አርሰናል የአውሮፓ ቻምፒዮንስ ሊግ ዋንጫን የሚያሳካ ከሆነ በዕለቱ የሁለትዮሽ ዋንጫ ድል የሚከበርበት ይሆናል። በዕለቱ እጅግ ከፍተኛ ቁጥር ያለው ደጋፊ ወደ አደባባይ እንደሚወጣም ይጠበቃል። አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ተከትሎ ተወዳጁ ድምፃዊ ሳሚዳን ዊ አር ዘ ቻምፒየንስ የተሰኘ ዜማ አውጥቷል። የደጋፊዎችን ጽናትና የዘመናት ጥበቃ ባወሳበት ዜማ ታዋቂ የመድፉ ደጋፊዎች ተወድሰውበታል። ዛሬ ግንቦት 13 2018 ዓ.ም ይፋ በተደረገው ዜማ ስንት ዘመን አልፈን በትዕግስት ጥበቃ የምንወዳት ክለብ ለዋንጫ ስትበቃ እንቅልፋችን ጠፍቶ በእንባችን ነርሰን በደስታ ስንዋኝ ስንዘምር ተቃቅፈን እንላለን ደግሞ ውዷ ክለባችን አይነት ግጥሞች ተካተውበታል። በተያያዘ ዜና አርሰናል የፕሪሚየር ሊጉን ዋንጫ ማንሳቱን ተከትሎ ይፋዊ የደስታ መግለጫ ሰልፍ ግንቦት 23 እንደሚያከናውኑ ተገልጿል። ይህ ሰልፍ የሚካሄደው አርሰናል በቡዳፔስት ከፓሪስ ሴን ጀርመን ጋር ከሚያከናውነው የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ማግስት ነው። አርሰናል የአውሮፓ ቻምፒዮንስ ሊግ ዋንጫን የሚያሳካ ከሆነ በዕለቱ የሁለትዮሽ ዋንጫ ድል የሚከበርበት ይሆናል። በዕለቱ እጅግ ከፍተኛ ቁጥር ያለው ደጋፊ ወደ አደባባይ እንደሚወጣም ይጠበቃል።